ገብተናል ወደ ሁለተኛ ቀን ሪአክሽናችን መጠናል። ዛሬም በቲክቶክ ላይ የተገናኘ ነው። ምኑን ነው የማየው? እዚህ ናችሁ። ዛሬም በቲክቶክ ቪዲዮ ተመልሰናል። አንድ ብለናል። ፍፄ ኳስ ትደግፋለህ ወይ? በስሱ እና የማን ደጋፊ ነህ? ያርሰናል። እና ለምንድን ነው ሁልጊዜ የማታይ? እኔ ካየሁ የምደግፈው ቡድን ይሸነፋል ሁልጊዜ በመቶ። ይሄ የቅርብ ዘመድና የሩቅ ዘመድ አውቆ ተስፋ የቆረጠብኝ ነገር ነው። እና ምን አሰብኩ? ለአርሴ ደጋፊዎች እንደ ፕሮፖዛል ነው። እኔ ቀሪ የአርሰናል ጨዋታዎችን ከማይ እናንተ አዋጣችሁ 500 ሺህ ብር ከምትከፍሉኝ ለጋራ ጥቅም አሁንም ካላችሁ በጣም ለጋራ ጥቅም የሆነ ሐሳብ ነው ሚስተር ፍፄ ቃል ኪዳን ያቀረበላችሁ። የአርሰናል ደጋፊዎችን ሐሳብ ተቀበሉ። አይ ቲንክ መፍትሄ ይሆናል ብዬ ተስፋ አደርጋለሁ። አስቡበት። ለማንኛውም Here it comes. ማቹ ራሷ ቁርጥ ራሷን ቴሌ ጂብ አይገልጹ ደብዛችሁ ቢኖች አሁን ታያችኋል። ቴሌ ራሱ ቁርጥ ራሱ እግዚአብሔርን የኔ የቴሌ ሂሳብ አሰራር ምን እንደሆነ አይገባኝም። ጅብ አንተ ያማህ እሺ፣ አንዱ 200 ሺህ ብር ካላመጣ የራቁት ቪዲዮን ደርሶኛል እለቅብሃለሁ ብሎ የአርባ ቀን ህፃን ሆነ ስትጠበቅ ያለውን ሲለቅብህ ያማህ ተያረለ የሚገርም ቢዝነስ እኮ ነው። ትቀልዳለህ እንደ አንተ አሪፍ ስራ ነው የሰራው። እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። የእንስሳ አራቻም አይሆንም እንደዚህ ኃጢአት ውስጥ ሊያስገባ ነው ይሄ ልጅ። ይኖራል። ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህ ነዋ። አሳየው ጭራሽ። እሺ How my professor look at me when I leave the ፈተና ወረቀት blank and only write his side chick name and wife's number። በጣም ነው የሚያዋጣው። የሚገርም ፕሮፖዛል A+ ለማምጣት think about it። አለምና ከሱ እሱ ነው መንግስት ቀጣዩን ቡቹ መጣት ቡቹ ኮሚክስ ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ይቅርታ አጥፍተናል። ከመበደራችን በፊት ብዙ መጠጣት አልነበረብንም። በልበል ያለኝ ጓደኛዬ ነው 1000 ዓመት አይኖርም ብሎ 1000 ብር እንድበደር ያሰመጠኝ የሚሉ መሰል የተበዳሪ ድምጾች እየተሰሙ ሲሆን መንግስት ድምጻቸውን ከሰማ ይስማ፣ አለበዚያ እየመጡ ነው። ወይኔ ድሌ አለበለዚያ እየመጡ ነው። የሌለ ፖለቲካ ነው። አለበለዚያ እየመጡ ነው። በጣም አሪፍ ወላይ በሬሽን አለ ብለው በቴሌቪዥን አስተርክ ነገር ማለት ይመጣል። ከ45 እስከ 50 ሚሊዮን ድረስ የሚሸጥ አስፓልት ዳር ላይ ያለ ህንፃ የመግዛት አቅም ፍላጎትና ዝግጅት ያላችሁ ብቻ ስሙኝ፣ ሌሎቻችሁ አሳልፉት በትህትና። ይሄ ነገር አሳልፉታ ወንድሜ። ወደ ቀጣዩ ቪዲዮ አትሄድም? አንተ ምን ታደርጋለህ እዚህ? አረ ነው
በትትና አልኩ አይደል እንዴ? አሳልፈው እዚህ አንተም ኬት የመጣ 40 እና 50 ሚሊዮን ያለ አንተ አሳልፈው በቃ እውነት ነው። ሲጀመር እኔ ነኝ 50 ሚሊዮን ብር ያለው ሰው ቲክቶክ ላይ ምን ይሰራል? የሳይ ትክክለኛ መልስ። እሺ ጄቢ የምትሰራች ጋር ገብተህ በጠዋት ቀስቅሳ ቁርስ ስራልኝ ብላ ይሰራ ፋዘር መጣው ሚስት እንዴት ናት ሲል የዛሬ ቪዲዮአችን ይህን ይመስል ነበር። አጠር መጠን ያለ ብዙም ላለማራዘም ፈልጌ ነው። አይ ቲንክ ይመስለኛል የሮ ማቴሪያል እጥረት እንዳይገጥመን 10 ደቂቃ 7 እስከ 8 ባለው ደቂቃ እያደረኩ ለመሞከር አስቤ ነው። በሚቀጥለው ቀን እንገናኝ ወይ ደግሞ ይሄ ነገር ጥሩ ሜል ከሆነ ዴይሊ ልናደርገው እንችላለን። መቻቹ እንገናኛለን። ፒስ